ላንተ አዶናይ መልስልህ ምን ይመልስልሃለሁ እሺ ለሽማግሌዎች እኔ ያለው አዶናይ ስራን ስራ አንተ ዝም ብለህ ስራን ስራ ይህ ሰው የሚፈልገው ምን እንደሆነ ታውቃለህ ፍሪ ፉድ ነው ያው ፍሪ ፉድ የለመደ 21 አመት አሜሪካ ተቀምጦ ማለት ነው ፍራውል ቴቻ የሚባል ወንድማችን ነው መኪና ገዝቶ የሰጠው ስላንተ መኪና ማንዳት ምናምን ይንትዳል እንዴ አንተ እኮ ጫማም መኪናም እኮ ይገዛል ፍራኦል ነው ከዛ ደግሞ በየቦታው እኮ እዚህ ቁጭ ብለህ አሜሪካ ተቀምጠ በቲክቶክ ነተሙ ነመማር ነምናምን ጊፍት እየሰጡ እንድትሰድብላቸው ድምጽ እንድትሆንላቸው ከዛ ደግሞ አንዴ ኦርቶዶክስ አንዴ ጴንጤ አንዴ ሙስሊም አንዴ ዋቄ ፈታ አንዴ ፍቅር ስም ምንም አትሆነው ነገር አለ እንደው አታፍርም ግን ስታወራ አታፍርም ግን ምን አይነት ቀዳታም ቀናምነ ላስት ዊክ እኮ እየደገፍከው ነበር እኮ ላስት ዊክ እኮ በቃ ስታሽቃብጥ እኮ ነበር አሁን በቃ በለጠ ያው ስታየው ስትመለከተው የአዶናይ ነገር ሁን እየሆነ መጣ አይደለ ከዛ መቅናት ጀመርሽ ከዛ በቃ በሸክሽ ምን አይነት ነገር ነው በእናትህ መቼ ነው ግን የምትለወጠው 21 አመት ተቀምጠ አልቀሰም ብለህ ተንከባለ እሱ እኮ ከአሜሪካ ከካናዳ ወደ ኢትዮጵያ ሲሄድ ኢትዮጵያ ሂዶ ማለት ነው ያደረገውን አይታል አይደል አንተ ግን ኢትዮጵያ ስትገባ እኮ ተደብቀ ፈርተህ እኮ አዳነች አበብሽ ያበነጋሽ አብይ አህመድ ሽመልስ አብዲሳ ተጭራለ ብላ አልቀሰ ቀዝነ ምን ብለህ እኮ 15 ቀን ተደብቀን የመጣው አዶናይ 1 አመት ከ4 ወር ተቀምጦ ኢትዮጵያን ገለባብጧት በኢትዮጵያ አንደኛ ሆኖ በቃ ሁሉን ነገር አሳክቶ ከዛ ተመልሶ መጥቶ ወደ አሜሪካ ይዞት መጣ አንተ ወደ ምትኖርበት ሀገር ይኸውልህ አንተ እዚህ ቁጭ ብለህ ለፍለፍሽ ቁጭ ብለህ ቂጥህን እያሞክ ማለት ነው ቁጭ ብለህ እዚህ ጋር በቃ ቦርቀቅ ብለህ ከሴቶች ጋር ተጣላ በቃ ዝም ብለህ እንደዚህ ከልጆች ጋር ተጣላ በ67 አመት በመቅሮቢያ ሰዓት ገና እንቡቅቅዬ ወጣት ልጅ ጋር ትጣላለህ እንዴ ምን አይነት ባፈሪያ ነህ ነገር ግን ይኸውልህ ይሄ ሁሉ የምታደርገው እኮ አዶናይ እንዲመልስልህ በቃ በአዶናይ ስም መጠራ ስለምትፈልግ ነው አይጠራም ስምህን አይጠራም አዶናይ ስራ ላይ ነው አንተ እኮ የሞትክ ሰው እኮ ነህ መጀመሪያ እኮ ሞቲቬት የሚደረግ እኮ በህይወት ያለ ሰው እኮ ነው አንተ እኮ ሽንት ቀዝቅዟል ደም ረግቷል የሞትክ ዛምቢ እኮ ነህ አንተ ዛምቢ እኮ ከሞትክ እኮ ቆይተሃል በቃ ለቀቅ አድርገው በቃ ሌላ ቦታ ሌላ ነገር ሞክሪ አልቃሻ እኔ በቃሻለሁ ላንቺማ እየመጣው እንደዚህ ምናምን በቃ ሲደብረኝ ምናምን አለ መንገድ ላይ ምናምን ከስራ ምናምን ስመለስ እንደዚህ እንዳጋጣሚ ሳይሽ ምናምን ኩርኩም ማርገሽ ይገባለሁ በቃ እንደዚህ ማትረባ ደንቆሮ ወላቃ ፈጣጣ ድሮስ ተሙና በሴጋው ጓደኛ ማቾች አይደሉ አንድ አይነት እኮ ናቸው ምንድነው የሚባለው አንድ አይነት ውሻ አብሮ ይጫዋል ይባላል ጩሽ በነገራችን ላይ ማለት ነው እኔ አዶናይን ስደግፈው አዶናይን በሚያረጋው ነገር ሁሉ ሰፖርት ሳደርገው ሰፖርት የማረግበት አንደኛው ምክንያቴ ምን እንደሆነ ታውቃላችሁ አዶናይ በኋላ የሚመጡ ትውልዶች ስኬታማ እንዲሆኑ ምክንያቱም ሶሻል ሚዲያ ከኛ በፊት የነበሩ ሰዎች ሶሻል ሚዲያን የተጠቀሙበት ለመሰዳደብ ነው አንድ ሰው የፈመሰ እንግዲህ አብዛኛዎች የፈመሱትን ከተመለከታችሁ ተሳድበው ሃይማኖትን አጋጭተው ብሔርና አጋጭተው ተንኮል ሰርተው ብዙ ነገር ተደርጎ ነውና አዶናይ አዲስ ነገር ነው ይዞት የመጣው which is አዶናይ ይዞት የመጣው መንገድ የሚቀጥለው ትውልድም በዛ መንገድ እንዲሄድ እንፈልጋለሁ እኔ ፐርሰናሊ ማለት ነው እኔ በጣም የታገልኩት ሶሻል ሚዲያ ራሱ መጠቀም የጀመርኩት የነበሩትን ባለጌዎችና ቡሊዎችን ቡሊ በማድረግና በእውቀትና በእውነት ነገሮችን እንዲለወጡ ነበር ስተጋ የነበርኩትና አሁን አዶናይ ወጣት ነው አዶናይ ይዞት የመጣው አመለካከት ይዞት የመጣው ስትራቴጂ ሰፖርት መደረግ አለበት እና አዶናይን አይደለም ሰፖርት የምናደርገው የአዶናይን ጄነሬሽን ነው ትውልድን ነው ሶሻል ሚዲያ ላይ በተለይ ብዙዎቻችን ያው ሶሻል ሚዲያ ላይ ያለ ነው የምንተዋወቀው አልተርናቲቭ ሪያሊቲ ውስጥ አይደል ያለ ነው ስለዚህ ሶሻል ሚዲያ መጥራት አለበት ከልመና ሰው መውጣት አለበት ከተሳዳቢነት ከባለጌነት ከመነቋቆር ሃይማኖትን ከማጋጨት ብሔርን ከማጋጨት መውጣት አለበት የሚፈመስበት መንገድ በዚህ መንገድ መሆን አለበት ከዚህ ደግሞ የተሻለ ይመጣሉ ደግሞ ወደፊት ደግሞ አዶናይ ፈርቀዳጅ ፋናወጊ እንድትሆን ነው እኔ ከኋላውኝ እንደ ሙሴ ጄነሬሽን የጃሽዋ ጄነሬሽኖችን እውነቴን ነው በጣም እኔ ሰክሰስፉል እንዲሆን ፈልጋለሁ አዶናይ ሰክሰስፉል ሆነ ማለት
ከአዶናይ በኋላ የሚመጡ ትውልዱም ሰክሰስፉል ይሆናል። ግን አዶናይን ግን ለመስበር የምትሄዱ ትላልቅ አዛውንቶች ማለት ነው ሼም ኦን ዩ። አንደኛ የሚሰበር ልጅ አይደለም አትሰብሩትም። ሁለተኛ ማለት ነው እኛ ደግሞ ወንድሞቹ ትላልቆቹ ወንድሞቹ አለን፣ እህቶቹ አሉ፣ እናቶች አባቶች አሉ። ይሄ ለመጀመሪያ ጊዜ በኢትዮጵያ ኮሚኒቲ በኢትዮጵያዊነት እንደዚህ ማለት ከብሔር ከሃይማኖት ከምናምን ነፃ የሆነ ሰው በሰውነቱ በስራው እና ትውልድን ማሰብ አለባችሁ። ጄኔሬሽን ማሰብ አለባችሁ። ትውልድን ማሰብ አለባችሁ። ሶሻል ሚዲያው መለወጥ አለበት። ከኛ በኋላ የሚመጡት ወጣቶች ወደዛ መግባት የለባቸውም። ሰውነታቸው መሸጥ የለባቸውም። ራሳቸውን ማዋረድ የለባቸውም። ነውራቸው ክብራቸው መሆን የለባቸውም። ያላቸው ability ታለንት እንዲያውም ማድረግ የማይችሉት የሚመስላቸው ነገር ሁሉ እንደሚችሉ ማሳየት አለብን። በመልካም መንገድ በፖዚቲቭ መንገድ ሰው ሰክሰስፉል መሆን እንደሚችል ማሳየት አለብን። ስለዚህ ለዛም ነው አዶናይን ሰፖርት ማድረገው ትውልዱን እያሰብኩኝ። ምክንያቱም አዶናይ የሱን ጄኔሬሽን የሱን ትውልድ መለወጥ የሚችል እሱ ነው። ከሱ በታች የሚመጡትን ትውልድ መለወጥ ይችላል። እንደ አዶናይ ያላችሁ ሰዎች ደግሞ ተነሱ፣ አትፍሩ፣ በርቱ፣ ጠንክሩ፣ ህልማችሁን ኑሩ። ነበርክ አዶናይ ደሃ ነበርክ አዶናይ ሴጋ ትመታ ነበርክ አዶናይ አሜሪካ ሳይሳካል ነበርክ አዶናይ ካናዳ አልተሳካልም ነበርክ አዶናይ ወፍራም ነበርክ አዶናይ ደሃ ነበርክ አዶናይ እንዲ ነበርክ እንዴ እናንተ ሰዎች ወደ ነበረበት ቦታ ለመውሰድ እየጣራችሁ ያላችሁ በነበረበት ወይም በአለፈው ነገር እያመጣችሁ ለማሸማቀቅ የምትሞክሩ ሰዎች ምን አይነት ማህይም ብትሆኑ ነው? በተለይ አሜሪካ ያላችሁ ሰዎች በዚህ ደረጃ ትላልቅ ሰዎች አዛውንቶች በዚህ ደረጃ ምቀኝነት you don't understand motivation እኮ ማለት አንድ ሰው ከነበረበት ቦታ አልፎ በከፍታ ቦታ ሲቀመጥ መጥቶ እናንተውን አዶናይ በነበረበት ቦታ ነው ያላችሁ አብዛኞቻችሁ። እስቲው መኪና ላይ ሴጋ የምታችሁ አላችሁ ሰዎች አላችሁ። ስማችሁ እስካሁን ድረስ ከሌ ሴጋ ገሌ ሴጋ የምትባሉ ሰዎች አላችሁ። ይቅርታ ለቃላቱ። እኔ በህይወቴ እንደናንተ ሰገጣ ይቻላል። በዚህ ደረጃ መቃወም፣ በዚህ ደረጃ ምቀኝነት እንዴ! በቃ he's not trying to motivate you። እናንተ እኮ ሞቲቬት የምትሆኑ ሰዎች አይደላችሁም። ለሌሎቹ ለምንድን ነው ለመዝጋት የምትታገሉት እንዴ? የምትቃወሙበት ምክንያት አሁን አዶናይን የምትቃወሙት ሰክሰስፉል ስለሆነ ነው። እኔ እኮ አዶናይን ተቃወምኩት እኮ ገና ሰክሰስፉል ሳይሆን እኮ ነው። ገና እኮ እንትን እያለ እኮ ነው፣ ልጅ እያለ እኮ ነው። ኧረ በስመ አብ ወልደ መንፈስ ቅዱስ። በህይወቴ እንደዚህ አይነት ምቀኝነትና እንደዚህ አይነት ይሄ ውሃ የሌለው መቃወም፣ መሰረት የሌለው መቃወም። አንተ እኮ እንዲህ ነበርክ እንዴ? that's the whole point። መጥቶ he's gonna tell him ሞቲቬሽን እኮ ያኮ ነው። እንዲህ ነበርኩ አሁን እንዲህ ነኝ፣ እንዲህ ያደርግ ነበረ ግን አሁን እንዲህ አላደርግም እያለ የላይፍ ኤክስፒሪየንሱን ሊነግራቸው ሊያስተምራቸውና ለሱ ሰርቶለት ማለት ነው። እንደዚህ አብቦ በቃ እንደዚህ ፏፈሽ ብላ ብልጭ ቁልጭ ብላ ከከበቦ ገዳ ጋር እዚህ ደረጃ ይዞ መምጣት ትልቅ ሞቲቬሽን ነው። this is a big motivation for me። ገባችሁ? ይሄ ትልቅ ሞቲቬሽን ነው። ግን የምቀኝነታችሁ ግን አንካኒ የእናንተ ምቀኝነት የእናንተ ቅናት ይሄ straight up ቅናት ነው። straight up አዶናይ ሞቲቬሽናል ስፒከር ብለህ ወደዚህ ሀገር መምጣት አልነበረብህም ብላችሁ ብዙዎቻችሁ እየተናደዳችሁ ነው ያላችሁት። አዶናይ ሞቲቬሽናል ስፒከር መሆኑ በጣም አናዷችኋል። በጣም እርር እያላችሁ ነው፣ እየደበራችሁ ነው። ማን ስለሆንክ ነው አንተ? ማን አባህ ስለሆንክ ነው? አንተ እኮ ገና ልጅ እኮ ነህ። አንተ እኮ ካናዳ በችግር ኦልሞስት በረንዳ ወጥተህ ተቸግረህ ያየንህ ሰው እኮ ነህ። ማን ስለሆንክ ነው አንተ እዚህ መጥተህ እኛን የምትመክረን? እያላችሁ እንግዲህ ፍቅራችሁ እየገለጻችሁ ነው። እኔ እንደ ፍቅር ነው የማየው፣ እውነት ለመናገር ይሄ እንደ ፍቅር ነው የማየው። እናንተ ባትኖሩ ማን ይህ ሁሉ ሰው ስለኔ ኢቨንት ያሳውቅልኝ ነበር? በጣም ብዙ ሰዎች ስለዚህ ኢቨንት አውቀዋል። ማርች 28 ቅዳሜ ዋርነር ቲኤተር ማለት ነው።
እና በጣም እየተናደዳችሁ ነው ያላችሁት። ስማችሁ መጥራት ፈልጌ ነበረ፣ ግን ስም መጥራት አያስፈልገኝም። አሚን ታውቁታላችሁ ማን እንደሆናችሁ። እኔ እናንተ መናገር የምፈልገው አንድ ነገር ምንድነው መሰላችሁ? የሆነ በቃ የምታናድዱኝ፣ ተስፋ የምታስቆርጡኝ፣ የምታዳክሙኝ ይመስላችኋል። ግን የኔ አመለካከት ላሳያችሁ ስለፈለኩኝ ነው። ላሳያችሁ ስለፈለኩኝ እንዲገባችሁ ለቀጣይ ማለት ነው። መታቀፍ ያስፈልጋችኋል። በጣም የሆነ ፍቅር ያስፈልጋችኋል። ላይክ እኔ ባገኛችሁ በአካልና እድሉ ባገኝ የሆነ አቅፌ ማለት ነው። አለቃችሁ በቃ ቅፍ አድርጌ ማለት ነው። ምንድነው እሱ? ማን ይጎዳሽ? ከየት ነው የመጣው ይህ ጉዳት? የስንት ዓመት ልጅ እያለሽ? እንደ ኢትዮጵያ ዳያስፖራ መንቃት ያለበት ማህበረሰብ በዚህ ምድር የለም። ለምን እንደሆነ ታውቃላችሁ? እኔ ላለፈው 8 ዓመት ይህን ህዝብ ለማንቃት እኔ አንቀላፍቻለሁ። በደንብ አድርጋችሁ ካያችሁ ይህ ህዝብ መንቃት እንዳለበት፣ መነቃቃት እንዳለበት፣ ሞቲቬት ሆኖ ካለበት ዱካክ መውጣት እንዳለበት የምታውቁ 5-6 የሚሆኑ ተደጋጋሚ ሰዎች ናቸው በዚህ ህዝብ ላይ የሚጫወቱበት። ለምሳሌ ዮናስ ሴጋ የሚባል ደደብ አለ፣ ደነዛል። ጴንጤ ይሆናል፣ ሙስሊም ይሆናል፣ ኦርቶዶክስ ይሆናል፣ አንዴ አማራ፣ አንዴ ኦሮሞ፣ አንዴ አገው ያለ የተገለባበጠ ይህን ህዝብ የሚጫወቱበት። ህዝቡ አልነቃም። ህዝቡ እኮ ያውቃል ምን አይነት ክፉ ሰው እንደሆነ፣ ውሸታም፣ ጋጠወጥ፣ ባለጌ፣ ተሳዳቢ እንደሆነ። ሞጣ ቀራኒዮ በሉ፣ ዘመርኩን በቀለ በሉ፣ ደሴም ፒፖ ናቸው። ማሊያ እየቀየሩ ቲም እየቀየሩ ቡድን እየቀየሩ እንደፈለጉ አድርገው ይጫወቱባቸዋል። ወደ ልኩብላችሁ ኢቭን በፖለቲካ ዓለሙ ብትመለከቱ ደሴም ፒፖ፣ ኢቭን በመንፈሳዊ አገልጋዮች ብትሄዱ ደሴም ፒፖ። ስለዚህ ህዝብ መንቃት አለበት። ይህ ህዝብ ከዚህ በፊት ምን ብያለሁ? ኮሌክቲቭ ሳይኮሲስ ውስጥ ያለ ህዝብ ነው ብያለሁ። መንቃት አለበት እና የሚያነቃው እኔ ብቻዬን ላነቃው አልቻልኩም። ሞከርኩኝ፣ 8 ዓመት ታግያለሁ። በሁሉም አስፔክት ገብቼ በመሰረታዊ ነገሮችን ህዝቡን ለማንቃት ስሞክር በጣም ያጋጠሙኝ ተግዳሮቶች አሉ እና አሁን አዶናይ የማነቃቂያ ዘመኑ እውነቴን ነው። ብዙ ሰዎች ካንተ በፊት መጥተው ሞክረው ወድቀዋል። ለምሳሌ መምህር ምረታብ የመንቂያ ደወሉ የማነቂያ ደወሉ ነው ተለውጦበታል። እነዩ ጩፋ ፕሮፌቲክ ዳንስ ብለው ፕሮፌቲክ ለቅሶ፣ ሌሎች ይሞክራሉ። እና አብይ አህመድ እና ጌታቸው ብዙ ሰው ሞክረዋል። እና ለማንኛውም አዶናይ እንግዲህ ያንተን ደግሞ እንመለከታለን። እግዚአብሔር ይርዳ ወንድሜ፣ እግዚአብሔር ይርዳ። አንቃዊን ህዝብ